ሰላም ውድ የዩቲዩብ ቤተሰቦቻችን፣ ዛሬ ይዘንላችሁ የመጣነው የህንድ የፍቅርና አክሽን ፊልም ሲሆን ፊልሙም ከተመቻችሁ ላይክ፣ ሼር በማድረግ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ፊልማችንም የሚጀምረው ሩሃን የሚባልን ወጣት እያሳየን ነው። ሩሃን ማየት የተሳነውና በአካባቢው በጣም ተወዳጅ ሲሆን ህይወቱንም የሚመራው የካርቱን ፊልሞችን ድምፅ እያስመሰለ በሚያገኘው ገቢ ነው። ህይወቱም የሚመራው ሙሉ በሙሉ በድምፅና በንክኪ ነው። አንድ ቀንም ሩሃን ከቆንጆዋ ሱፕሪያ ጋር ይተዋወቃል። ሱፕሪያም እንደ ሩሃን ማየት የተሳናት ናት። ሱፕሪያም መጀመሪያ ላይ ሁለት ማየት የተሳናቸው ሰዎች አብሮ መኖር ይችላሉ ብላ አታምንም ነበር። ነገር ግን ሩሃን ባለው አዎንታዊ አመለካከትና ፍቅር ልቧን ያሸንፈውና ሀሳቧን ያስቀይራታል። እርስ በእርሳቸው እየተጋገዙ ለመኖር በመወሰን ትዳር ይመሰርታሉ። ቤታቸውም በደስታ ይሞላል። ነገር ግን ደስታቸው ብዙም አልቆየም ነበር። በአካባቢው የሚኖሩት አሚኬላልና ጓደኛ ዋሲም በሱፕሪያ ውበትና ደስታ ተማርከው ሱፕሪያን በመንካት ሰላማቸውን ይበጠብጡታል። አሚት ማለት የአካባቢው ኃይለኛና ፖለቲከኛ የማዳፍ ጄላል ወንድም ነው። አንድ ቀንም ሩሃን በሌለበት ቤታቸው ድረስ በመግባት ሱፕሪያን አፏን አፍነው አሚትና ዋሲም ለሁለት ይደፍሯታል። ሩሃንም ወደ ቤት ሲመለስ የተፈጠረውን ነገር ሲረዳ ዓለሙ ይጨልማል። ወዲያውኑም ወደ ፖሊስ ጣቢያ በመሄድ የተፈጠረውን ነገር ሙሉ በሙሉ ያስረዳቸዋል። ነገር ግን እውነተኛው ስቃይ የሚጀምረው እዚህ ጋር ነው። ፖሊሶቹም ነገሩን የፈጸመው የፖለቲከኛው የማዳቭ ወንድም እንደሆነ ሲረዱ ክሱን ውድቅ ያደርጉበታል። ቀጥሎም ሁለታችሁ ማየት የተሳናችሁ ናችሁ፣ ማን እንደደፈራት በምን ታውቃላችሁ በማለት ያሾፉባቸዋል። ሩሃን እና ሱፕሪያም የተፈጠረ ባለው ነገር በጣም በማዘን ልባቸው ይሰበራል። ይህም ሁኔታ የተመቻቸው ወንጀለኞች ድጋሚ ቤታቸው በመምጣት ሱፕሪያን ይደፍሯታል። ሱፕሪያም ፍትህ እንደማታገኝ ሲገባት ነገሩን መቋቋም ባለመቻሏ ተስፋ ቆርጣ ራሷን ታጠፋለች። ሩሃን የሱፕሪያን ሞት በሚመለከት ጊዜ በጣም በሀዘን ይጎዳል። ውስጡም የነበረው መልካምና ርኅሩህ ሰውን በመግደል የሚስቱ ሞት ለመበቀል ጨካኝ አውሬ ይሆናል። አሁን ሩሃን አንድ ዓላማ ብቻ ነው ያለው፣ እርሱም የሱፕሪያን ነፍስ በሰላም ማሳረፍ ነው። ለዚህም ሩሃን አይነ ስውርነቱን እንደ ፍርሃት ሳይሆን እንደ ገዳይ መሳሪያ መጠቀም ይጀምራል። የመጀመሪያውም ስልት ድምፁን ማስመሰል ነው። ያለውን ችሎታ ተጠቅሞ የፖሊሱንና የወንጀለኞችን ድምፅ ሙሉ በሙሉ ይለማመዳል። ሁለተኛው ስልት ቦታዎችን ማጥናት ነው። ወንጀለኞቹ አዘውትረው የሚንቀሳቀሱበትን የቆሻሻ መጋዘንና የግንባታ ቦታዎች በንክኪና በድምፅ አማካኝነት ሙሉ በሙሉ በጭንቅላቱ ይስላቸዋል። በመቀጠልም እንዴት እንደሚገላቸው ማሰብ ይጀምራል። በመጀመሪያም ዋሲምን ይገድሏል። እንዴት መሰላችሁ? ሩሃን የፖሊሱን ድምፅ በማስመሰል ለዋሲም ይደውልለታል። ከዚያም ለዋሲም ፖሊስና አሚቼላል ሊገሉት እየፈለጉት እንደሆነ በማስረዳት ያስፈራሯል። ከዚያም ዋሲምንም አታሎ ከጠራው በኋላ በአሰቃቂ ሁኔታ ይገድሏል። ፖሊሶችም አሚቼላል እንዲጠረጥሩ ያደርጋቸዋል። በቀጣይም የአሚቼላል ተራ ነበረ። ሩሃንም አሚትን ወደ ሚስቱ መቃብር እንዲመጣ ያደርገዋል። አሚትም ሩሃንን በጨለማ ክፍል ውስጥ በሚያይበት ጊዜ እንኳን በጨለማ ውስጥ በብርሃን ማየት ማትችል በማለት ሩሃንን ዘሎ ያንቀዋል። ነገር ግን ሩሃን እንዲህ ይለዋል፣ እኔ የምኖረው በጨለማ ዓለም ውስጥ ነው፣ አሁን አንተን ወደ ጨለማው ዓለም አመጣካለሁ በማለት አሚትን ይገለዋል። በመጨረሻም ትልቁን አሳማ ፖለቲከኛ ማዳቭን ራሁል ይጠራዋል። ማዳቭም እቤት ገብቶ ሊገለው በሚሞክርበት ጊዜ ራሁል መብራቱን ያጠፋዋል። በዚያም ድቅድቅ ጨለማ ውስጥ ማዳቭ ምንም ማየት ባለመቻሉ ወጥመድ ውስጥ ይወድቃል። ሩሃንም እያንዳንዱን እንቅስቃሴ በድምፁ እየሰማ ማዳቭ ራሁልን መሬት ላይ ያስተኛዋል። ከዚያም በማንጠልጠል ከፎቅ ላይ ወደ ታች በመጣል ይገለዋል። ፖሊሶቹም ምንም እንኳን ሩሃን እንደፈጸመው ቢጠረጥሩም ምንም ማስረጃ ባለማግኘታቸው ሩሃንን ነፃ ነክ በማለት ይለቁታል። ሩሃንም የሚስቱን ሱፕሪያ ነፍስ በሰላም ያሳርፋል። ይህም ፊልም ከወደዳችሁት እንደዚህ አይነት አዝናኝና አስተማሪ ፊልሞች እንድንለቅላችሁ ቻናላችንን ላይክ፣ ሼር፣ ኮሜንት ሀሳባችሁን በመጻፍ ሰብስክራይብ እያደረጋችሁ አበረታቱን። እናመሰግናለን።